ጠቅላይ ሚኒስትር አብይ የህወሓት አመራር ሰፊ ወታደራዊ ዝግጅት እያደረገ ነው አሉ። ጠቅላይ ሚኒስትር አብይ አህመድ የህወሓት አመራር ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዢና ወታደራዊ ቅስቀሳዎችን እያደረገ ነው ሲሉ በትግርኛ በሰጡት ቃለ መጠይቅ ከሰሱም። በፌዴራል መንግስት በኩል በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ አረጋግጣለሁ ሲሉም ተናግረዋል። ትናንትና ማክሰኞ የካቲት 24 ቀን ምሽት ላይ የተላለፈው የጠቅላይ ሚኒስትር አብይ ቃለ መጠይቅ አብዛኛውም ያካተተው ከትግራይ ክልልና ከኤርትራ ጋር ጉዳዮች በተያያዘ ነው። አብይ ከኢትዮጵያ ዜና አገልግሎት ጋር ከነበራቸው የ40 ደቂቃ ገደማ ቆይታ ውስጥ ከግማሽ በላይ የሚሆነውን የወሰደው ስለ ትግራይና ስለ ፕሪቶሪያው ስምምነት ለተነሱ ጥያቄዎች ምላሽ ሰጥተው ነው። የፌዴራል መንግስት በፕሪቶሪያው ስምምነት የጣሉበት ግዴታዎችም እንደፈጸመ የገለጹት አብይ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉ ነዋሪዎችን የሚመለከት ነው ብለዋል። ይህ ደግሞ ግትር አቋም ባለው ቆሞ ቀሩ ኃይል ምክንያት አልተሳካም ሲሉ በህወሓት ውስጥ ይገኛል ያሉትን ቡድን ተጠያቂ አድርገዋል። ብዙ ጊዜ ተነጋግረናል። አሁን እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን ቆሞ ቀሩ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም ሲሉ ተናግረዋል። በፕሪቶሪያው ስምምነት ውስጥ ትልቁ የቤት ስራ ብለው የወሰዱት ከወልቃይት የተፈናቀሉ ነዋሪዎችን ጉዳይ እንደሆነ ያነሱት አብይ ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው ሲሉ ተደምጠዋል። የ2 ዓመት ጦርነት ያስቆመው የፕሪቶሪያው ስምምነት በሙሉ እንዳይፈጸም ምክንያት ከሆኑ አንዱ ህወሓትና መንግስቱ ተቋማትን ባለማክበር ወደ ጎን መተው እንደሆነ በማንሳትም ወቅሰዋል። የብሔራዊ ምርጫ ቦርድ ህግን አልተቀበለም ሲሉ ላቀረቡት ክስም ማሳያ ጠቅሰዋል። ሁሉም ወገኖች ተግባራቸውን ካከናወኑ አብዛኛው ችግር ይፈታል የሚል እምነት እንዳላቸው የገለጹት ጠቅላይ ሚኒስትሩ ነገር ግን የህወሓት አመራሮች ለጦርነት እየተዘጋጁ ነው ሲሉ ከሰዋል። ቆሞ ቀሩ ቡድን በሰፊው ወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ደግሞ በግልጽ ጸረ ኢትዮጵያዊ ከሆኑ ኃይሎች ጋር መሰለፉ ነው ብለዋል። እንደ አብይ ገለጻ ቡድኑ ተስፋውን ወደ ውጭ ኃይሎች ያደረገው ከአባላቱ ላይና ህዝቡ ላይ የነበረውን ተስፋ እየተዳከመ መምጣቱ ነው። የትግራይ ህዝብ በተለይ ወጣቱ ታጣቂዎችን ጨምሮ እምቢኝ ለጦርነት ሲልም እያየን ነው በማለት ተናግረዋል። ይሁን እንጂ ቡድኑ ባለችው አቅም ወታደራዊ ቅስቀሳዎችን እያደረገ ነው ያሉት አብይ የትግራይ ወርቅ እና ሌሎችም ማዕድናትን እየበዘበዘ ለጦር መሳሪያ ግዢ እያዋለ ነው ሲሉ ወንጅለዋል። አብይ ህወሓት የጦርነት ቅስቀሳውን እያከናወነ ያለው ከምርጫ ቦርድ ተሰረዝኩኝ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ምክንያትን በመጥቀስ እንደሆነም ተናግሯል። እነዚህ ችግሮችም ራሱ የፈጠራቸው ነው ሲሉም ጠርተዋል። የኔ አቋም ከቃላት አልፎ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስሎሽ ጎርፍ ይወስድሻል ብቻ ነው ማለት የምችለው ሲሉም አስጠንቅቀዋል። አክለውም በበኩላቸው በፍጹም ጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ለማረጋገጥና ለመግለጽ እወዳለሁ። በትግራይ ዳግም ውጊያ የመጀመር ፍላጎትና ሀሳብ እንደሌለን ህዝባችን ማወቅ አለበት ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ የህወሓት ቡድን ሰፊ ወታደራዊ ዝግጅት እያደረገ ነው የሚል ክስ ያቀረቡት በፌዴራል መንግስትና የትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ለየለት ግጭት ይገባል የሚል ስጋት ባየለበት ወቅት ነው። ሁለቱ ኃይሎች ባለፈው ጥር ላይ ትግራይ ክልልን ከአማራ ጋር እና አፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው ነበር። ከትግራይ ጦርነት በኋላ በአማራ ክልል ስር እያስተዳደሩ ያሉት አወዛጋቢ ስፍራዎችን ከትግራይ ክልል ውጪ ሆነው ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድ ባለፈው ሳምንት የተላለፈው የፌዴሬሽን ምክር ቤት ውሳኔ ደግሞ ውጥረቱን ይበልጥ እንዲካረር ምክንያት ሆኗል። ህወሓት ይህንን ያህል ውሳኔ በመቃወም ባወጣው መግለጫ በክልሉ ላይ ከባድ ወታደራዊ ከበባ እንዲሁም መሰረታዊ ፍላጎቶችና አገልግሎቶች ክልከላ እንደተፈጸመ ገልጾ ነበር። አብይ በትላንቱ ቃለ መልሳቸው የፌዴራል መንግስት ወደ ትግራይ በጀት እየላከ መሆኑን ቢጠቅሱም የክልሉ ጊዜያዊ አስተዳደር ከጥቅምት አንስቶ የድጎማ በጀት እንዲሁም የነዳጅ አቅርቦት መቋረጡን እየገለጸ ይገኛል። ጥር ላይ በፌዴራልና ትግራይ ኃይሎች መካከል ግጭት በተፈጠረበት ወቅት ወደ ትግራይ ክልል የሚደረገውን የአየር ትራንስፖርት አገልግሎት ለ5 ቀናት ተቋርጦ ቆይቷል። በክልሉ የሚገኙ ባንኮችም ደንበኞቻቸውን በአንድ ቀን ውስጥ በማስወጣት የሚችሉበት የገንዘብ መጠን ወደ 2000 ብር እንደወረደ ነዋሪዎችም ለቢቢሲ ተናግረዋል። በርካታ የክልሉ ነዋሪዎች በተለይም ወጣቶች ዳግም ሊነሳ የሚችል ጦርነት ሽሽትን ወደ አዲስ አበባ እየተጓዙ እንደሆነ ነዋሪዎች ገልጸዋል። የህወሓት አመራር የጦርነት ዝግጅት እያደረገ እንደሆነ በመግለጽ የከሰሱት አብይ በበኩላቸው ቡድኑ ከኤርትራ መንግስት ጋር ግንኙነት እንዳለው የሚያመላክት ገለጻ በትላንቱ ቃለ መጠይቅም ሰጥተዋል። ከኤርትራ መንግስት ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ አገርን ከመበጥበጥ ወደ ኋላ አይልም ሲሉም ከሷል። ይሁን እንጂ አሳምረን ስለምናውቀው ዳግም የህዝባችንን እንዲበድል እድል አንሰጠው፣ ምናልባትም ከሞከረ
ዳግም የመጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው ሲሉም ማስጠንቀቂያ አዘል ምላሽ ሰጥቷል። የኢትዮጵያ መንግስት በአስመራ ላይ ይህንን አይነቱን ክስ በተደጋጋሚ ቢያቀርብም ኤርትራ ጉንጀላውን ውድቅ አድርጋለች። በምላሹም የኢትዮጵያ መንግስት በሉዓላዊ ባህር በር ስም የጦርነት ትንኮሳ እየፈጸመ መሆኑን በማንሳትም ክስ ታቀርቡ። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም